ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾቻችን እንደምን አደራችሁ። በዛሬው መረጃ ሰዓታችን ሁለት አጫጭር መረጃዎች ይዘው ወደ እናንተ ቀርበናል። እነሱም መረጃዎችን በቅደም ተከተል እንደሚከተለው እናቀርባለን። እናንተም አስተያየቶቻችሁን በመስጠት እስከ መጨረሻው ድረስ አብራችሁን እንድቆዩ በአክብሮት እንጋብዛለን። ወደ መጀመሪያው መረጃ ስናመራ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ጠቅላይ ሚኒስትር አብይ አህመድ ዘረኝነት መልእክት አስተላልፈዋል ሲሉ ወቀሱ። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ጠቅላይ ሚኒስትር አብይ አህመድ በአማራ ክልል ደብረ ማርቆስ ከተማ ተገኝተው ዘረኝነት መልእክት አስተላልፈዋል ሲሉ ወቀሱ። አብይ ደብረ ማርቆስ አውሮፕላን ማረፊያ ባስመረቁበት ወቅት ባደረጉት ንግግር ይህ ህዝብ በአፄ ዮሐንስ ጊዜ በነበረ ሁኔታ ምን እንደደረሰበት ያውቃል፣ በጣሊያንም ጊዜ ምን እንደደረሰበት ያውቃል ማለታቸው ይታወሳል። አብይ አክለውም የማያግባቡ ጉዳዮች ካሉ በሰላማዊና በሰለጠነ የፖለቲካ አግባብ መነጋገር ይቻላል። ከዛ ውጭ ያለው አማራጭ ለኢትዮጵያ የማይጠቅምም፣ አማራን የማይጠቅምም፣ ጎጃምን የማይጠቅምም፣ ምስራቅ ጎጃምን የማይጠቅምም ሲሉ በዝግጅቱ ላይ ተናግረዋል። ይህንን ገለጻቸውን ተከትሎ በአሁኑ ወቅት የትግራይን እየመሩ የሚገኙ ደብረጽዮን በህዝባችን መካከል ግጭትና አለመተማመን መፍጠር እንደ ቁልፍ የፖለቲካ መሳሪያ በመጠቀም በስልጣን ለመቆየት የተጉ አካላት ባለፈው ዓመታት በአማራና የትግራይ ህዝቦች የማያባራ ግጭትና ቁርሾ ውስጥ ለማስገባት ያልተደረገ ጥረት ሆነ ያልተፈነቀለ ድንጋይ የለም ብለዋል። በባህልና በታሪክ የተሳሰሩ ወንድማማች ህዝቦች ሁሉን ስብስብ የከፋፋዮችን ሴራ በማክሸፍ ወንድማዊ ትስስራቸውን አስቀጥለዋል ያሉት የህወሓት ሊቀመንበር እነዚህ ህዝቦች በማጋጨት ስልጣን ዘመናቸውን ለማራዘም የሚጥሩ አካላት በጊዜያቸው ታላቅ ገድል በፈጸሙ የህዝባችንና ሀገራችን ክብርና ህልውና ያስቀጠሉ የቀድሞ የትግራይ ጀግኖች አመራሮችን ስም እያጎደፉ መሆኑን ተናግረዋል። ከእንግዲህ በኋላ በቅጥፈትና በማጭበርበር ለመቀጠል እንደማያዋጣ በመገንዘብ የሰላም አማራጮችንና መንገዶችን መከተልና ህጋዊና ወቅታዊ ጥያቄዎችን መመለስ ያስፈልጋል ብለዋል። በቀድሞ ዲፕሎማ ወይም 12+2 እና 10+3 የተመረቁና ትክክለኛ የተረጋገጠ የትምህርት ማስረጃ ኑሯቸው ነገር ግን ደረጃ 4 የብቃት ማዕቀፍ ሲወሲ ሳይኖራቸው በመጀመሪያ ዲግሪ፣ በሁለተኛ ዲግሪ ወይም በሶስተኛ ዲግሪ ተምረው የተመረቁ ዜጎች የትምህርት ማስረጃ ማረጋገጥ የሚያስችል መመሪያ ሊዘጋጅ ነው። የኢፌዴሪ ትምህርትና ስልጠና ባለስልጣን አስተያየት እንዲሰጥበት ይፋ ባደረገ የትምህርት ማስረጃ ማረጋገጫ ግምት መመሪያ ማሻሻያ ረቂቅ ላይ በመደበኛ መንገድ የመግቢያ መስፈርቱን አሟልተው የገቡ ወይም ሲወሲ ፈተና አልፈው ዲግሪ የተማሩና የተመረቁ ዜጎች መመሪያ የሚመለከታቸው ሲሆን የትምህርት ማስረጃቸው ያለምንም ተጨማሪ ፈተና እንደቀድሞ የሚረጋገጥላቸው መሆኑ ተጠቁሟል። ነገር ግን ከ2010 ዓ.ም እስከ 2015 ዓ.ም የሲኦሲ የብቃት ማረጋገጫ ሳይኖራቸው የገቡና የመውጫ ፈተና ሳይፈተኑ የመጀመሪያ ዲግሪ፣ ሁለተኛ ዲግሪ እንዲሁም የሶስተኛ ዲግሪ የያዙ ተማሪዎች ሁሉም ተመራቂዎች ሳይሆን የችግር ያለባቸው ብቻ አሁን የያዙት የትምህርት ደረጃ ዲግሪ ላይ ተመስርቶ ባለስልጣኑ የሚያወጣው የትምህርት ደረጃ ፈተና ተፈትነው ሲያልፉ ብቻ የትምህርት ማስረጃ የሚረጋገጥላቸው እንደሚሆን አስፍሯል። ይህ ማሻሻያ መመሪያ ትምህርት ማስረጃ ሰነድ ማረጋገጫ ሂደቶችን በአስፈላጊነቱ አገልግሎት ለመስጠት ለማሻሻል አስፈላጊ በመሆኑ የተዘጋጀ መሆኑ ተገልጿል። የማሻሻያ መመሪያው በኢትዮጵያ ውስጥ የሚንቀሳቀሱ ማንኛውም የመንግስትና የግል ከፍተኛ ትምህርት ተቋማት የተመረቁ ነገር ግን ከላይ የጠቀሰውን ቅድመ መረጃ ችግር ያለባቸው ተማሪዎች ላይ የሚያተኩር ነው ተብሏል። በአጭሩ መመሪያው ተፈጻሚ የሚሆነው በዲግሪ መግቢያ መስፈርት የተመረቁ የደረጃ 4 የሙያ ብቃት ማረጋገጫ ሲወሲ ፈተና ሳይወስዱ ዲግሪ ተምረው የተመረቁትን ወይም በዲግሪ ትምህርት ከተመዘገቡ በኋላ ብቃት ማረጋገጫ ፈተናው የወሰዱትን ተመራቂዎች ብቻ የሚያጠቃልል ሲሆን መመሪያው በአሁኑ ወቅት በረቂቅ ደረጃ ላይ ያለና እስከ ሐምሌ 13 2018 ዓ.ም ድረስ ለህዝብ አስተያየት ክፍት የተደረገ ነው ተብሏል።